ኦገስት 20 1989 ዓ.ም ቦታው በካሊፎርኒያ የበለጸገችውና የባለጸጎች መናገሻ በሆነችው ቤቨር ሂልስ ውስጥ የሚገኝ አንድ ማራኪ መኖሪያ ቤት ውስጥ ነው። ሰዓቱ እኩለ ሌሊት አካባቢ ነው። የቤቨርሊ ሂልስ ጎዳናዎች በጸጥታ ተውጠዋል። በዚያ ግዙፍ ቪላ ውስጥ ግን ያ ሁሉ ቅንጦትና ውበት በሴኮንዶች ውስጥ ወደ ደም ባህር ሊቀየር ጥቂት ደቂቃዎች ብቻ ቀርተውታል። ድንገት የጸጥታውን ምሽት የሚቀድ አስፈሪ ስልክ ጥሪ ወደ 911 ፖሊስ ጣቢያ ይደወላል። በስልኩ ማዶ ያለው ወጣት ድምፅ በፍርሃት በለቅሶና በከፍተኛ ድንጋጤ ተውጧል። እባካችሁ እርዱን! አንድ ሰው ወላጆቻችንን ገደላቸው! ወላጆቻችን ተረሽነዋል! ኦ አምላኬ እባካችሁ ቶሎኑ በቶሎ ድረሱልን! የሚል የሚጮህ ድምፅ። የ21 ዓመቱ ላይል ሜንዴዝ ነበር። ከጎኑ ደግሞ የ18 ዓመቱ ታናሽ ወንድሙ ኤሪክ በከፍተኛ ድንጋጤ ውስጥ ሆኖ መሬት ላይ እየተንከባለለ ይጮኻል። ፖሊሶች ወደ ስፍራው በደረሱ ጊዜ ግን ያዩት ነገር ማመን የሚከብድ ሰብአዊ ፍጡር ፈጽሞ ይፈጽመዋል ተብሎ የማይታሰብ አስፈሪ ትዕይንት ነበር። በዚያ እጅግ ውብ ሳሎን ውስጥ በነጩ የቆዳ ሶፋ ላይ የስኬታማውና የሆሊውድ ቢሊዮነር ጆሴ ሜንዴዝ እና የባለቤቱ ኪቲ ሜንዴዝ አስክሬን በጭካኔ ተቆራርጦ ወድቋል። ጆሴ ከጀርባው በጭንቅላቱ ላይ በተተኮሰ ጥይት ወዲያውኑ ሕይወቱ አልፏል። ባለቤቱ ኪቲ ግን ለመሸሽ ስትሞክር በደምና በጥይት ተጠብሳለች። በ12 ጌጅ የነፍስ ወከፍ ሽጉጥ ሻትጋን በቅርብ ርቀት የተተኮሱ 15 ጥይቶች የሰውነታቸውን ቅርጽ ሙሉ በሙሉ አጥፍቶታል። ሳሎኑ በደም ተሞልቷል። የአሜሪካ መገናኛ ብዙሃን ወዲያውኑ ዜናውን አናፈሱት። ባለሀብቶቹ ጥንዶች በማፊያዎች ሳይገደሉ አልቀሩም የሚል መላምት ተናኘ። ነገር ግን ማንም ያላሰበው እውነታ ከዚያ እጅግ የራቀና በዚያ ቅንጦት በተሞላው ግድግዳ ጀርባ የተደበቀ ጥቁር ምስጢር ነበር። ጠላቶቻቸው ከውጭ የመጡ ሳይሆኑ በዚያው ቤት ውስጥ አብረዋቸው የሚኖሩት የገዛ ልጆቻቸው ነበሩ። ለመሆኑ ይህንን አሰቃቂ ድርጊት ለመፈጸም የደፈሩት እነዚህ ወጣቶች ማን ነበሩ? ታሪኩን ጠለቅ ብለን ለመረዳት የሜንዴዝን የቤተሰብ የኋላ ታሪክ መመርመር አለብን። የሜንዴዝ ቤተሰብ ለአሜሪካ ሕዝብ የአሜሪካዊ ሕልም ፍጹም ማሳያ ተደርጎ የሚወሰድ ነበር። አባት ጆሴ ሜንዴዝ ከኩባ በስደት የመጣ በጠንካራ ዲሲፕሊንና ጥረት የሆሊውድ ትልቅ የቪዲዮ ካምፓኒ ሥራ አስፈጻሚ ለመሆን የበቃ እጅግ ሀብታም፣ ተደማጭና ጨካኝ ስብዕና ያለው ሰው ነበር። እናት ኪቲ ደግሞ የቀድሞ የውበት ንግሥት ስትሆን ቤተሰቧን በከፍተኛ ማኅበራዊ ደረጃ የምታስተዳደር ሴት ነበረች። ልጆቻቸው ላይልና ኤሪክ ምንም የሚጎድላቸው ነገር አልነበረም። ውድ መኪናዎች፣ ምርጥ ትምህርት ቤቶች፣ የፈለጉትን የመግዛት ነፃነት፣ ሁሉም ነገር ነበራቸው። ውጫዊ ገጽታቸው ፍጹም ደስተኛ ቤተሰብ ያስመስላቸው ነበር። ነገር ግን ያ ሁሉ ወርቅና አልማዝ የተሸለመው ሕይወት ለዓለም የታየው የውጭ ማስመሰያ ብቻ ነበር። በዚህ ግዙፍ ቤት ውስጥ አምባገነኑ አባት ጆሴ ልጆቹን በከፍተኛ ግፊትና ፍርሃት ያስተዳድር ነበር። በዚህ ሕይወት ውስጥ ወይ አሸናፊ ነህ ወይ ተሸናፊ ነህ፣ እኔ በቤቴ ውስጥ ተሸናፊ አልፈልግም እያለ ልጆቹን ያሰቃያቸው ነበር። ላይልና ኤሪክ በአባታቸው ፊት መተንፈስ እንኳን አይችሉም ነበር። ከዚህም በላይ በኋላ ላይ ፍርድ ቤት ላይ የወጣው እጅግ ዘግናኝ ሚስጥር እንደሚያሳየው በዚያ ቤት ውስጥ ለዓመታት የዘለቀ አስፈሪ የአካል የሥነ ልቦናና የወሲብ በደል በልጆቹ ላይ ይፈጸም ነበር። ወንድማማቾቹ በገዛ ቤታቸው ውስጥ እንደታሰሩ ወፎች ነበሩ። መውጫ የሌለው የጭንቀት ሕይወት። ወላጆቻቸው በተገደሉ በጥቂት ቀናት ውስጥ በሁለቱ ወንድማማቾች ላይ የታየው ባህሪ ግን ፖሊሶችን በእጅጉ ያስገርምና ጥርጣሬ ውስጥ ይጥል ጀመር። ወላጆቻቸው በጭካኔ የተገደሉባቸው ልጆች ሊያሳዩት የሚገባውን ጥልቅ ሐዘን፣ ድንጋጤና ፍርሃት በእነሱ ላይ አልታየም። ይልቁንም በሚሊዮን የሚቆጠረውን የቤተሰባቸውን ውርስ በመቀበል ያለ አንዳች ርኅራኄና ቁጠባ ገንዘባቸውን ማውደም ጀመሩ። ፍርሃታቸው በአንድ ጀንበር የጠፋ ይመስል ነበር። ታላቅየው ላይል ወዲያውኑ የሮሌክስ ቅንጦት ሰዓቶችን፣ ውድ የሆነ ፖርሽ መኪና እና የተለያዩ የሬስቶራንት ቢዝነሶችን መግዛት ጀመረ። ታናሽየው ኤሪክ ደግሞ የግል የቴኒስ አሰልጣኝ በከፍተኛ ክፍያ ቀጥሮ ወደ ውጭ አገራት መጓዝ ጀመረ።
ወላጆቻቸው በተገደሉ በ6 ወራት ውስጥ ብቻ ከ$700,000 በላይ አባከኑ። ይህ በፖሊስ አይን ውስጥ ትልቅ ጥያቄ ምልክት ፈጠረ። ፖሊሶቹ እርስ በርሳቸው መጠያየቅ ጀመሩ። ለመሆኑ ወላጆቻቸው ለሞቱባቸው ልጆች ይህንን ያህል መዝናናትና ገንዘብ ማባከን ከየት የመጣ ስሜት ነው የሚል ጥርጣሬ እየጠነከረ መጣ። ፖሊሶች የሁለቱን ወጣቶች ስልክ መጥለፍና መከታተል ጀመሩ። ነገር ግን አሁንም ቢሆን ቀጥተኛ ማስረጃ አልነበራቸውም። ወንድማማቾቹ ፍጹም የሆነውን ወንጀል የሰሩና ያመለጡ መስሏቸው ነበር። ግን ሰው የገደለ ሕሊና መቼም ረፍት አያገኝም። የመጨረሻው ውድቀትና የውሸት ድራማ ማክተሚያው የመጣው ከታናሽየው ኤሪክ ሜንዴዝ ነበር። በሠራው አስፈሪ ወንጀል ሕሊናው እረፍት የነሳውና በሌሊት በቅዠት የሚሰቃየው ኤሪክ የሥነ ልቦና አማካሪ ወደ ሆነው ወደ ዶክተር ጄሮም ኤዝል ዘንድ መሄድ ጀመረ። በአንድ የሕክምና ክፍለ ጊዜ ላይ ኤሪክ ከዚህ በላይ ምስጢሩን መሸከም አቅቶት በፖሊስ ፊት ሊያፈሰው ያልቻለውን እውነት በዶክተሩ ፊት ዘረገፈው። እሱና ወንድሙ ላይል ወላጆቻቸውን ሳሎን ውስጥ ተቀምጠው እያለ እንዴት በሽጉጥ ደብድበው እንደገደሏቸውና እናታቸው እየጮኸች ስትለምናቸው እንዴት ተጨማሪ ጥይት እንደጨረሱባት በዝርዝር ተናገረ። ዶክተር ኦይዝል በሰማው ነገር ደነገጠ። ይህንን አስፈሪ የእምነት ቃል በካሴት ቀረጸው። ነገር ግን የታሪኩ መጽሐፍ እዚህ ጋር አልተዘጋም። ከጊዜ በኋላ የዶክተሩ ፍቅረኛ ይህንን አስፈሪ ምስጢራዊ የካሴት ቅጂ ሰምታ ለፖሊስ አሳወቀች። ይህ መረጃ የፖሊስን እጅ አጠነከረለት። በማርች 1990 ዓመተ ምህረት ላይልና ኤሪክ በቁጥጥር ስር ዋሉ። መላ አሜሪካ በድንጋጤ ተናወጠች። እነዚያ የዋሆች የሚመስሉት በቅንጦት ያደጉና ውብ የሆኑ ወጣቶች ወላጆቻቸውን የገደሉ አውሬዎች ተብለው በሕዝብ ፊት ተፈረጁ። 1993 ዓ.ም የተደረገው የፍርድ ቤት ክርክር በአሜሪካ ታሪክ በመጀመሪያ ጊዜ በቴሌቪዥን በቀጥታ የተላለፈና በሚሊዮን የሚቆጠሩ ሰዎችን ከስክሪን ያጣበቀ ታላቅ ትዕይንት ነበር። ፍርድ ቤቱ የጠበቆች ፍልሚያ ሳይሆን የሆሊውድ ድራማ ይመስል ነበር። ክርክሩ በሁለት ፍጹም ተቃራኒና ልብ በሚሰቅሉ ሐሳቦች የተከፈለ ነበር። በአንድ በኩል የአቃቤ ሕግ ክርክር ነበር። እነሱም እንዲህ አሉ። እነዚህ ልጆች ሰነፎች፣ ስግብግቦችና ሥራ የማይወዱ ናቸው። የአባታቸውን የ14 ሚሊዮን ዶላር የሀብት ማማ ወዲያውኑ በእጃቸው ለማስገባትና ያሻቸውን ለማድረግ ሲሉ ብቻ የወለዷቸውን ወላጆቻቸውን በደም አፍሳሽ መንገድ ያረዱ ጨካኞች ናቸው። በሌላ በኩል ደግሞ ተከራካሪ ጠበቃዎች ማንም ሊገምተው የማይችለውን ጥቁር ታሪክ ይዘው ቀረቡ። ላይልና ኤሪክ ፍርድ ቤት ላይ ቆመው እያለቀሱ ሰውነታቸው እየተንቀጠቀጠ አባታቸው ጆሴ ለዓመታት የፈጸመባቸውን አስነዋሪ የወሲብ የአካልና የሥነ ልቦና በደል በዝርዝር ተናገሩ። እናታቸውም ይህንን እያወቀች ልጆቿን ከአባታቸው ጥቃት ከመጠበቅ ይልቅ አሳልፋ ስትሰጣቸው እንደነበር መሰከሩ። ወንድማማቾቹ ያንን ወንጀል የፈጸሙት ለገንዘብ ሳይሆን አባታቸው ምስጢራቸውን ሊያወጡ እንደሆነ ስላወቀ ሊገድለን ነው በሚል ፍርሃት ራሳቸውን ለመከላከል ያደረጉት እንደሆነ ተናገሩ። ይህ ክርክር ሕዝቡን ለሁለት ሰነጠቀው። አንዳንዶች እውነትም ተበድለዋል ብለው አዘኑላቸው። ሌሎች ደግሞ የሀብታም ልጆች ከእስራት ለማምለጥ የፈጠሩት የውሸት ድራማ ነው አሉ። የመጀመሪያው ፍርድ ቤት ዳኞች ውሳኔ ላይ መድረስ አቅቷቸው ክርክሩ ተበተነ። ነገር ግን በሁለተኛው የፍርድ ቤት ቀጠሮ በ1996 ዓ.ም ላይ ሁኔታዎች ተቀያየሩ። ዳኛው በልጆቹ ላይ የተፈጸመውን በደል የሚያሳዩ ብዙ ማስረጃዎችን ውድቅ አደረገ። በዚህም ምክንያት በ1996 ዓ.ም ላይልና ኤሪክ የዕድሜ ልክ እስራት ያለ አንዳች ይቅርታ ተፈረደባቸው። ሁለቱ ወንድማማቾች እንዳይገናኙ ተደርጎ ወደ ተለያዩ እስር ቤቶች ተላኩ። ለዓመታት ተለያይተው በተለያዩ የብረት ግድግዳዎች ጀርባ የኖሩት ወንድማማቾች በ2018 ዓመተ ምህረት በካሊፎርኒያ በሚገኝ አንድ እስር ቤት ውስጥ በድጋሚ ተገናኙ። ከ30 ዓመታት መለያየት በኋላ ለመጀመሪያ ጊዜ አይን ላይን ሲገናኙ ሁለቱም ምንም ቃል መናገር አልቻሉም። የተሰማቸውን ጥልቅ ናፍቆትና ሕመም በለቅሶ እየገለጹ ለረጅም ሰዓታት ተቃቅፈው ቀሩ። ዛሬ ታሪካቸው ከተፈጸመ ከ30 ዓመታት በላይ ቢያልፍም የሜንዴዝ ወንድማማቾች ጉዳይ አሁንም አላበቃም።
በአሁኑ ጊዜ ታሪካቸው በዶኩመንታሪዎችና በአዲስ ፊልሞች በድጋሚ ሲወጣ በተለይ አዲሱ ትውልድ ለነሱ ያለው አመለካከት ሙሉ በሙሉ እየተቀየረ መጥቷል። በቅርቡ የወጡ አዳዲስ ማስረጃዎች አባታቸው ጆሴ ሜንዴዝ በሌሎች ወጣቶች ላይም ተመሳሳይ ጥቃት ያደርስ እንደነበር ማረጋገጣቸውና የወንድማማቾቹ ክስ እውነተኝነት ከፍ አድርጎታል። አሁን ላይ የሕግ ባለሙያዎችና በሚሊዮን የሚቆጠሩ ደጋፊዎቻቸው ፍርዳቸው በድጋሚ እንዲታይላቸውና ምናልባትም ከእስር ሊፈቱ የሚችሉበትን መንገድ እየፈለጉ ይገኛሉ። የሜንዴዝ ወንድማማቾች ታሪክ የሚያስተምረን ትልቅና መራራ እውነት አለ። ሀብት፣ ዝናና ውጫዊ ቅንጦት የውስጥ ሰላም ዋስትና ሊሆኑ እንደማይችሉ፣ ከሚያብረቀርቀው የሆሊውድ ሕይወት በስተጀርባ በዝምታ የሚሰቃዩና የሚደሙ ነፍሳት መኖራቸውንና ያ ዝምታ ደግሞ በጊዜው ካልታረመ አንድ ቀን ወደ አስፈሪ ፍንዳታና ወደማይመለስ ጥፋት ሊቀየር እንደሚችል ይህ ታሪክ ለዘላለም ምስክር ሆኖ ይኖራል። ስለተከታተላችሁን እናመሰግናለን።